እነ ኢቲቪ ላይ እነ ፋና ላይ የምናያትን ኢትዮጵያ እኛም ብናያት ለዚህ መንግስት ተንበረከን በተገዛን ነበረ። የሀገሪቱ የዚህ የጦርነቱ ትኩሳት ከታጠቀው ኃይል ጋር ያለው ግብግብና በሰራዊቱና በፋኖ ኃይል በሰራዊቱና በሸኔ ኃይል መካከል የሚደረገውና አመታትን የተሻገረ የመጣው ወደ ለየለት ጦርነት እየሄደ ያለው ችግር ከጊዜ ወደ ጊዜ ይቀረፋል ቢባልም ነገር ግን እየባሰበት ነው ሄደው። ብልጽግናም እንደ ትልቅ ኢሹ ይወስደዋል። 2 እና 3 የፋኖ ሰዎች እጅ ሰጥተው ሲገቡ እንደ ትልቅ 130 ሚሊዮን ህዝብ የያዘና ለአፍሪካ ይበቃል የሚል ሰራዊት አለን የሚሉ አካላት ባሉበት የጦር መሪዎች በዚህ ደረጃ በጥቃቅን ነገር መደሰት አይደለም። ትልቁ ነገር ይሄን ችግር ለመፍታት ወንበር ይዞ መቀመጥ ነው። ለዚህ ደግሞ ምቹ የሆነ መንግስት አይደለም የገጠመን። ለድርድር ምቹ ያልሆነ መንግስት፣ ሁልጊዜ ስለ ጦርነት የሚያስብ መንግስት ነው። አይተሃል እንግዲህ የአየር ኃይል 90ኛ ዓመት ሲከበር በዚህ ደረጃ ስለ ተዋጊ ጀቶቻችን ምን አለበት ስለ ትራክተር ብናወራ፣ ምን አለበት ስለ ኮምባይነር ብናወራ፣ ምን አለበት ስለ እርሻ ልማት ትልልቅ ፋብሪካዎችን ብናወራ። ሁልጊዜ ስለ ጦርነት ማሰብ በዚህ 8 ዓመት ውስጥ በጣም አሰልቺ ነው የሚሆነው። እንዲያውም በቀደም በዚህ ርዕስ ለቀጣዩ ጦርነት በምትረስ ኢቲቪ የሰራትን እንትን አይቼ በጣም ነው የገረመኝ። ኢቲቪ ፌስቡክ ገጽ ለቀጣዩ ጦርነት እንዴት ሰው ለቀጣዩ ጦርነት እቅድ ያቅዳል? ለቀጣይ እኮ ይሄን እናደርጋለን፣ ይሄን እናሰፋለን፣ ኢኮኖሚውን እናሳድጋለን፣ የፖለቲካ ምህዳሩን እናስባለን ነው እንጂ ለቀጣይ ጦርነት ተብሎ አውሮፕላንና ወይም ሚግና እንትን እያሳዩ በዚህ መልኩ መሄድ ምን ያክል ከባድ ነው። ሁልጊዜ የጦርነት አታሞ የሚደለቅባት አገር መሆኗም ህዝቡን ያሸብራል፣ ዜጎችን ያሸብራል። ከዚህ አንጻር አሁን ያለው የተረጋጋ ነገር አይደለም። ፖለቲካው የተረጋጋ አይደለም። የምርጫ ፖለቲካ ውስጥ ያለች ሀገር አትመስልም። እኔ ምርጫው ይደረጋል የሚል እምነት የለኝም በዚህ ዓመት በግድ ካላደረኩ ካላል በስተቀር። ከዚህ በዘለ ኢኮኖሚው ህዝቡን ጠርንፈው ይዞታል። እንደምታየው በየጊዜው ነው የዋጋ ጭማሪ እየናረ የመጣው። በጥቃቅን ነገሮች ምክንያት ነው ህዝቡ ላይ የሚጫነው። ከየካቲት 1 ጀምሮ ባለፈው እንደሰማችሁ እናንተም በተለያዩ ነገሮች ላይ ኢቭን የቴሌ አጠቃቀም የቴሌ ኢንተርኔት ላይ የቴሌ ድምፅ እንትን ላይ 5% ጭምር በመቆጥ ለአደጋ መከላከል ዝግጁነት ኮሚሽን በሚል ማንም ሳይፈቅድ አንተ ከምትጠቀምበት ላይ እያነሳ ወስድባል። የየዕለት ጉርስህን ነው የምታጣው። መብራት እንደዛ ነው፣ ውሃ እንደዛ ነው። በዚህ መልኩ እንዴት ነው ኑሮ የሚገፋው የሚለው ነገር በጣም አሳሳቢ ነው። የሚጨመር ነገር የለም፣ የሚቀነስ ነገር ነው እንጂ እና ህዝቡ ዛሬ የዕለት ጉርሱን ለመሸፈን በሚቸገርበት ሰዓት ገንዘብ የመግዛት አቅም እጅግ በጣም ቦታች ወርዶ ምን ያክል ችግር ውስጥ እንዳለን የዶላር ምንዛሪው ሰማይ እንደወጣ እያየን ያለ ነው። በዚህ ውስጥ ምንድን ነው ተሸምቶ የሚበላው? በእውነት አንዳንድ ጊዜ መልበስን ስታስበው ጥቅም ላይ ውሎ ሁለተኛ እንትን ሰከንድ አንድ የሆነ ልብስ የሚመጣ ባይሆን ልጆቻችንን ራሱ ሸፍነን ማለብስ አንችልም። ችግሩ ስር እየሰደደ መጥቷል። ይሄንን ችግር ኢኮኖሚካሊ እንዴት እንፍታው የሚለው ነገር አይታይም። እንደምታየው ባለፈው ወደ 470 ሺህ ከሚጠጉ ፍቃድ ካላቸው መካከለኛና አነስተኛ ነጋዴዎች 370 ሺህ ፍቃድ መልሰዋል። ይሄን መንግስት ነው ያረጋገጠው። በዚህ አይነት ሁኔታ ግብር ከፋዩ የመነመነ ከመጣ ኢንቨስተሩ አገር ጥሎ የሚወጣ ከሆነ ኢንቨስት ለማድረግ የሀገሪቱ ሰላም የሚቸገርባት ከሆነ በምን አይነት ሁኔታ ነው እሱ አገሪቱ ኢኮኖሚካሊም ፖለቲካሊም የምትረጋጋው? ከዚህ የጦርነት አዙሪት መቼ ነው የምትወጣው? ዜጎች ከቦታ ቦታ ተንቀሳቅሰው ለመስራት ታየዋለህ። በተለይ ይሄ አሊ ዶሮ የሚባል ቦታ ላይ ምን አይነት የጦስ ዶሮ እንደሆነ አይታወቅም። ሁልጊዜ ዜጎች እየታፈኑ ይወሰዳሉ። በዚህ አይነት መልኩ ዜጎች ከቦታ ቦታ ያመረቱትን ተንቀሳቅሰው መሸጥ ካልቻሉ ምንድን ነው እሱ እዚች ሀገር ላይ ያለው ዕጣ ፈንታ ምንድን ነው የሚሆነው? እንዴት ነው ዜጎች ኑሮውን ተቋቁሞ የሚሄዱት የሚለው ነገር በከፍተኛ ደረጃ ነው አሳሳቢ የሆነውና ይሄ ጉዳይ በደንብ ሊጤን ይገባል። በዛ ላይ ሙስናው ስር ሰዷል። መንገድ ላይም ሲያገኘኝ ህዝቡ ይነግረኛል፣ ስር ሰዷል። የመንግስት ባለስልጣናት ጆቶኒ ሆነዋል። ጆቶኒ ታውቃለህ፣ ያለ ሳንቲም አትጠቀምበትም። ሁሏ ነገር እያንዳንዷ ቢሮ ውስጥ የምታስፈጽማት ነገር ከገንዘብ ጋር የተያዘ ነው። በዚህ ደረጃ ነው የአገር ኢኮኖሚ ሙስናው ስር ሰዶ የአገሪቱን እንትን ሰልቅጦ እየበላው ነው ያለው። በተጠያቂ የሚሆኑ ደግሞ የሉ። ሙስናው ደግሞ በተደራጀ መልኩ ነው። በዘርም በዘራረግም በቤተሰብም በስልጣን እርከንም በተደራጀ መልኩ ነው በሙስና አገሪቱ እየተዋጠች ያለችውና ይሄ ደግሞ የበለጠ የድሃ ሀገርን ህዝብ እየበላ ሲመጣ የዜጎች የየዕለት ኑሮ ላይ የሚያደርሰው ጫና በጣም ከፍተኛ ነው። ለጦርነት የምናውለው ገንዘብ ለአንድ የድሮን ቅንቡላ የሚወጣው ለተተኳሽ ክላሽ የሚወጣው ለጤት የሚወጣው ምን ያክል ገንዘብ ነው? እነ ኢቲቪ ላይ እነ ፋና ላይ የምናያትን ኢትዮጵያ እኛም ብናያት ለዚህ መንግስት ተንበረከን በተገዛን ነበረ። ምንድን ነው ይሄን ያክል ሱስ ኖሮብን አይደለም የመቃወም የመጮህም። ልክ ነው። ቴሌቪዥን ላይ የምናያ ኢትዮጵያ በጣም ነው የምታምረው፣ የተዋበች ናት። በተለይ ምሽት ላይ አዲስ አበባ ከዋክብት ከሰማይ የወረዱ እስኪመስል ድረስ በመብራት ተንቆጥቁጣለች። ይህንንም በቅርብ ጊዜ ጠቅላይ ሚኒስትሩ የፋይናንስ ምርታን በተመለከተ ባለስልጣኖችንና በተለያዩ ባለድርሻ አካላትን ባወያዩበት ሰዓት የመብራት ጥያቄ ተነስቶ ነበር። መብራት ውድ ሆኗል፣ ይጠፋል፣ በየቦታው እየጠፋ ያስቸግረናል። ይሄ ጉዳይ ሲነሳ እንግዲህ የህዳሴው ግድብ ውጤት የቦሌ መንገድ ላይ የምታዩት ነው፣ ያ ብርሃን የተለቀለቀው ነው ያሉት። ይሄ ሌላ ሚዲያም ላይ ተናግረዋል። ሌሊቱን ሙሉ ስንዞር አናድርም እሱን ስናይ። እሱ ነው ወይ የተፈለገው? ይሄ ቦሌ መንገድ ላይ አዲስ አበባ መንገዶች ላይ በየቦታው የሚረጨው የመብራት ብርሃን ነው ወይ የተፈለገው? ሌላ ኢኮኖሚካል ጥቅም የለውም ወይ? ይሄንን ነው ማሰብ የሚገባንና ልክ ነህ እንዳልከው ህዝቡ አልፎለታል። በፍጹም በብልጽግና ቤት ውስጥ ችግርን ማውራት አይፈቀድም።